የአፍሪካ የዲፕሎማሲ መዲና አዲስ አበባ የአህጉሪቷን መሪዎችና እንግዶች ለመቀበል ተዘጋጅታለች። እኛም እንግዲህ በከተማዋ ከፍተኛ የሆነ የሰውና የትራፊክ እንቅስቃሴ በሚገኝበት በእስጢፋኖስ አካባቢ ተገኝተናል። በአዲስ አበባ ከተሰሩ ማራኪ ስፍራዎች ውስጥ በዚህ በእስጢፋኖስ አካባቢ የሚገኘው ይህ የውሃ ፋውንቴን አንዱ ነው። ይህ ፋውንቴን እንግዲህ በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ በቀዳሚነት ከሚጠቀሱ ትላልቅ ፋውንቴኖች ውስጥ አንዱ ነው። ፋውንቴኑ ከሙዚቃ ዜማ ጋር አብሮ የሚጨፍር የውሃ ትርኢት ያለው ሲሆን በተለያዩ ቀለማት ባሸበረቁ መብራቶች በመታጀብ እጅግ አስደናቂ የሆነ እይታን ይፈጥራል። ፋውንቴኑ ረጅም የሆነ ከፍታ ወደ ላይ የመውጣት አቅም ያለው ሲሆን በተለይም በምሽት በከተማ ውበት ላይ ተጨማሪ ድምቀት ፈጥሯል። በዘመናዊ ቴክኖሎጂ የታገዘ በመሆኑ የውሃው እንቅስቃሴ ሙዚቃውና ቀለማቱ በጋራ እንዲሰሩ ተደርገዋል። ታዲያ ይህንን ከአፍሪካ ትልቁ የሆነውን አስገራሚ የውሃ ትዕይንት ሊመለከቱ ሲመጡ ሊደክመኝ ይችላል ብለው አያስቡም። ትዕይንቱን ከፈለጉበት አቅጣጫ ሆነው የሚመለከቱበት በቂ የሆኑ ማረፊያዎች ተዘጋጅተዋል። ይህ ፋውንቴን በውስጡ የያዘው ቀለማትና የውሃ ትርኢት የኢትዮጵያን ብሎም የአፍሪካን እድገትና ትንሣኤ ለዓለም ሕዝብ የሚያሳይ ነው። የአፍሪካ ማህበር ሰብሳቢ አብሳሪ የጥቁር ሕዝብ ጽዋ መስራች ጠሪ አክባሪ